This is the image that the El Salvador government wants to transmit. Another suspected gang member off the streets, his tattoos giving away his affiliation to a criminal band. They've arrested more than 20,000 people in the last month and a half as they seek to clean the MS-13 and Barrio 18 gangs out of neighborhoods they've ruled for decades. እንዲህ ራቁታቸውን እጅና እግራቸውን በሰንሰለት ታስረው የምታዩዋቸው ሰዎች ተራ እስረኞች አይደሉም። ላለፉት 20 ዓመታት ኤል ሳልቫዶርን አንቀጥቅጠው የገዙ፣ መንግስትን ያስጨነቁ፣ ዜጎቿን ያሸበሩ፣ የተመሰከረላቸው ነፍሰ ገዳይ፣ አስገድዶ ደፋሪ፣ ያደንዛዥ ዕፅ አዘዋዋሪና ሕፃናትን ለመስዋዕትነት የሚያቀርቡ የጥልቁ መንፈስ አምላኪ አደገኛ የማፊያ ቡድን አባላት ናቸው። ከኤል ሳልቫዶር አልፈው በአሜሪካ፣ በአውሮፓና በላቲን አሜሪካ በርካታ አባላትን ያፈሩ፣ ቅርንጫፎችን የመሰረቱ፣ ከፍተኛ ኔትወርክና ገንዘብ የሚያንቀሳቅሱ የምድራችን አደገኛ የማፊያ ቡድኖች የሆኑት የባሪዮ 18 እና የኤምኤስ-13 አባላት ናቸው። ማን የየትኛው የማፊያ ቡድን አባል እንደሆነ መገመት አይጠበቅቦትም። የየቡድናቸውን አርማ በግልጽ ፊታቸው ላይ ተነቅሰውታል። ንቅሳቱ የማፊያ ቡድናቸውን ብቻ ሳይሆን የአባላቱን የስልጣን ደረጃና የየትኛው የማፊያ ጎሳ አባል እንደሆኑ ይናገራል። አባላቱ አርማውን በግልጽ ተነቀሱት ማለት በሚኖሩበት አካባቢ እግራቸው በረገጠበት ቦታ ሁሉ እንኳን በሰላማዊ ዜጋ በታጠቁ የጸጥታ አካላት ዘንድ ሳይቀር ልዩ መፈራትን የሚያሰጣቸው ነውና ፊታቸውን፣ ጀርባቸውንና መላ ሰውነታቸውን የሚነቀሱት በታላቅ ኩራት ነበር። ቀን ሲገለበጥ ግን እያንዳንዱ እዚህ የምትመለከቷቸው የማፊያ ቡድን አባላት እየታፈሱ እዚህ የታጎሩት ማንም ሳይሆን ይኮሩበት የነበረው የገዛ ፊታቸው እየመሰከረባቸው ነው። አሁን የምንገኘው ኤል ሳልቫዶር ላቲን አሜሪካ ውስጥ ነው። ይህ የምድራችን እጅግ አደገኛ የሆኑ ማፊያዎች የታሰሩበት ውስብስብና ከፍተኛ ጥበቃ የሚደረግለት በመላው ላቲን አሜሪካ ትልቁ የሆነ እስር ቤት ነው። ሲኮት ይባላል። ከስፓኒሽ ቋንቋ የተወሰደ ምህጻረ ቃል ሲሆን በእኛ ቋንቋ የአሸባሪዎች እስር ቤት ልንለው እንችላለን። ከኤል ሳልቫዶር ዋና ከተማ ሳን ሳልቫዶር በ40 ኪሎ ሜትር ርቀት ላይ የሚገኝ 40,000 እስረኞችን መያዝ የሚችል ከርቸሌ ነው። 165 ሄክታር ከሚሰፋው አጠቃላይ ግቢ ውስጥ የእስር ቤቱ ህንፃዎች 23 ሄክታር ላይ አርፈዋል። ይህ የሆሊውድ የፊልም ደራሲዎች ሐሳብ የሚሰርቁበት፣ በማንኛውም ሰከንድ ማንም ያልጠበቀው ዱብዳ የሚፈጠርበት አደገኛ እስር ቤት ነው። መሬት ሲቆፈር፣ ግድግዳ ሲበሳ፣ ጣሪያም ሲነደል ሳያዩ እስረኛ ሊጠፋባችሁ ወይም ድንገት እስር ቤቱ በማፊያ ቡድን አባላት ሊወረር፣ አካባቢው በሩምታ ተኩስ ሊናጥ፣ ጠባቂ ፖሊሶች ተገድለው እስረኞች በአደባባይ ማታ ነው ድሌን እየጨፈሩ በዋናው በር በኩል ሊወጡም ይችላሉ። ሰዎቹ ከእስር ቤት ውጪ ከፍተኛ ኔትወርክ ያላቸው እስር ቤት ሆነው የፈለጉትን ሰው ማስገደል የሚችሉ አደገኞች ናቸውና ጠባቂ ፖሊሶች ሳይቀሩ ለራሳቸውና ለቤተሰቦቻቸው ስለሚፈሩ የማፊያ ቡድኑ አባላት እንዳያዩዋቸው ከራስ ፀጉራቸው እስከ እግር ጥፍራቸው ይሸፈናሉ። እዚህ መች ምን ሊፈጠር እንደሚችል በትክክል ማወቅ የሚችሉት የምትመለከቷቸው የማፊያ ቡድን መሪዎችና በውጭ የሚገኙ አባላቶቻቸው ብቻ ናቸው። መንግስት ማድረግ የሚችለውን በሙሉ አድርጓል። እስከ አፍንጫቸው የታጠቁ በልዩ ሁኔታ የሰለጠኑ የእስር ቤት ጠባቂ ፖሊሶች ለሰከንድ አይናቸውን ከእስረኞች ላይ ሳይነቅሉ አፍጠው ይጠብቋቸዋል። ካሜራቸውን ራቅም ቀረብም እያደረጉ የእስር ቤቱን እያንዳንዷን ኮርነር የሚፈትሹ፣ የእስረኞቹን ጥቃቅን እንቅስቃሴ ልቅም አድርገው የሚከታተሉ፣ የተቀረጹ ምስሎችን የሚተነትኑ የኮምፒውተር ባለሙያዎችም በክፍላቸው 24 ሰዓት በስራ ላይ ናቸው። ከእስር ቤቱ ጠባቂዎች በተጨማሪ የሀገሪቱ የጦር ሰራዊትና የፖሊስ ኃይል በእስር ቤቱ ዙሪያ 7 ዙር ቀለበቶችን ሰርተው 24 ሰዓት በተጠንቀቅ ይጠብቃሉ። ራቅ ብሎ በ11 እና በ19 ኪሎ ሜትር ርቀት ላይ ለድንገተኛ ምላሽ የተዘጋጁ የሀገሪቱ የጦር ሰራዊት አባላት በሁለት ትላልቅ ካምፖች ውስጥ በንቃት አካባቢያቸውን ይከታተላሉ። ዋናው ፍተሻ የሚጀምረው ግን ከእስር ቤቱ ከ3 ኪሎ ሜትር ርቀት ላይ ነው። ሲጀመር ከመንግስት ልዩ ፍቃድ የተሰጠው ሰው ካልሆነ ማንም ወደዚህ ቦታ ዝር ማለት አይችልም። በመንግስት ልዩ ፍቃድ ተሰጥቶት የይለፍ ወረቀት ይዘው የመጡ ዓለም አቀፍ የሚዲያ ሰው ቢሆን እንኳን ገና ከ3 ኪሎ ሜትር ርቀት ላይ ቀበቶ ፈተው ልብስ አውልቀው ፍተሻ ይደረግሎታል። እስር ቤቱ እስኪደርሱ 7 ተመሳሳይ ፍተሻዎችን ያልፋሉ።
እስር ቤቱ ለመድረስ 2 ኪሎ ሜትር ሲቀሩት ደግሞ ስልኮት መስራት ያቆማል። በእስር ቤቱ የሚገኙ ማፊያዎች በአንዳች ተአምር ስልክ እጃቸው ላይ ቢገባ እንኳን መደወል እንዳይችሉ አካባቢው ኔትወርክ እንዳይሰራ የሚያደርግ ቴክኖሎጂ ተገጥሞለታል። ባጭሩ በምድር ተሽከርካሪ፣ በሰማይ በራሪ ነፍስ ያለው አካልም ሆነ ሰው ሰራሽ ግዑዝ ነገር ከእስር ቤቱ 3 ኪሎ ሜትር ርቀት በኋላ ማለፍ አይችልም። የእስር ቤቱ ቅጥር ግቢ ሲደርሱ ደግሞ ማንኛውንም የግል ንብረቱን አስረክበው በኤሌክትሮኒክ የፍተሻ ስርዓት ውስጥ ያልፋሉ። ይህ ግን በቂ አይደለም። ቀጥሎ ጫማና ካልሶትን አውልቀው እያራገፉ ይፈትሻሉ። ይህ እንግዲህ በራሱ በመንግስት ፈቃድ ለተሰጣቸው ዓለም አቀፍ የሚዲያ አካላት የሚደረግ ፍተሻ ነው። እስረኞች ተፈርዶባቸው አንዴ እግራቸው ሲኮትን ገረገጠ ቤተሰብም ሆነ ዘመድ አዝማድ እንዲጠይቃቸው ስለማይፈቀድላቸው እስከዛሬ በመንግስት ልዩ ፈቃድ ከተሰጣቸው የመንግስት ባለስልጣናትና የሚዲያ አካላት ውጪ ማንም ሳልቫዶራዊ ይህንን ስፍራ በዓይኑ አይቶት አያውቅም። እስር ቤቱን የሚቀላቀል አዲስ እስረኛ ከውጭ የተላከ የጽሑፍ መልእክት ውጦ እንዳይገባ የውስጥ አካሉ ሳይቀር እንዲህ በኤክስሬ ተበጥሮ ይታያል። እስር ቤቱ በመንግስት ቁጥጥር ስር ብቻ መሆኑን ለማረጋገጥ ሲባል ከሌላው የሀገሪቱ ክፍል የሚጋራው ምንም ነገር የለም። የራሱ የኤሌክትሪክ ኃይልና የከርሰ ምድር ውሃ አለው። እስረኞች የሚበሉት ምግብ የሚዘጋጀው ከእስር ቤቱ በማይወጡ ከሌላ መደበኛ እስር ቤት በመጡ በማህበራዊ ግልጋሎት ላይ ባሉ ታማኝ እስረኞች ነው። እንደ ሌላው ዓለም እስረኞች ቁርስ፣ ምሳና እራታቸውን ለመብላት ካፍቴሪያ አይሄዱም። ሲጀመር እዚህ የእስረኛ ካፍቴሪያ ብሎ ነገር የለም። ምግባቸውን የሚበሉት እዚሁ የታሰሩበት ክፍል ውስጥ ሆነው ነው። ምግባቸው ሲደርስ ፖሊሶች ምግቡን አምጥተው ከብረት ፍርግርጉ አጠገብ ያደርጉላቸዋል። ግር ማለት ግን አይቻልም። 2 እስረኞች መጥተው አንድ በአንድ ምግቡን ያስገቡታል። ከሁሉም አቅጣጫ በፖሊስና በካሜራ እይታ ውስጥ ናቸውና አንድ ሰው 2 ሳህን ማንሳት አይችልም። ያለምንም የሥነ ሥርዓት መጓደል ምግባቸውን በአግባቡ ተከፋፍለው ይበሉታል። እስረኞች ከክፍላቸው የሚወጡት በቀን ለ30 ደቂቃ ብቻ ሲሆን እሱም ከክፍላቸው ፊት ለፊት በሚገኘው ኮሪደር ላይ የስፖርት እንቅስቃሴ ለማድረግና አዲስ የተዋወቁትን ሃይማኖት መዝሙር እንዲዘምሩ ብቻ ነው። በዚህ ሁሉ ፖሊስና ዘመናዊ ቴክኖሎጂ እየተጠበቁም እጅና እግራቸው በሰንሰለት ካልታሰረ በቀር አንድ እርምጃ እንኳን እንዲንቀሳቀሱ አይፈቀድላቸውም። የምትመለከቷቸው ቀድሞ በነፍስ ይፈላለጉ የነበሩ በፍጹም አንዳቸው የአንዳቸውን ግዛት በእግራቸው መርገጥ የማይችሉ በጠላትነት የሚተያዩ የማፊያ ቡድን አባላት ናቸው። ዛሬ ላይ ግን ተደበላልቀው 80 ሆነው አንድ ክፍል ውስጥ ለመኖር ተገደዋል። የሚተኙት ከላሜራ በተሰራ ተደራራቢ የብረት አልጋ ላይ ነው። ፍራሽም ሆነ የሚለብሱት ብርድ ልብስ የላቸውም። የሚበሉትም የሚጠጡትም የሚጸዳዱትም የሚታጠቡትም እዚሁ አንድ ክፍል ውስጥ ነው። እዚህ የተፈጥሮ ብርሃን የለም። መብራት ለሰከንድ አይጠፋም። ቀንና ጨለማን አያውቁም። ውጪ ወጥተው ፀሐይ ማየት አይችሉም። የእጅም ሆነ የግድግዳ ሰዓት የለም። ፖሊሶችን ማናገርም አይቻልም። አንዴ ከገቡ የዘመድ አዝማድ አይን ማየት፣ በስልክ ድምጻቸውን መስማትም አይቻልም። እናም በእስር ቤቱ ስንት ቀናት፣ ስንት ወር ወይም ስንት ዓመታት እንደቆዩ ማወቅ አይችሉም። በእስር ቤቱ ችግር እፈጥራለሁ፣ ከሌላ እስረኛ ጋር እደባደባለሁ የሚል እስረኛ ካለም ከዚህ የከፋ ክፍል ይጠብቀዋል። ፍጹም የተፈጥሮም የኤሌክትሪክን ብርሃን የሌለበት ጠባብ ክፍል ውስጥ ጠባብ በሆነች የሲሚንቶ አልጋ ላይ ብቻውን ለመታሰር ይገደዳል። ይህ ለቀናት ወይም ለወራት የሚሆን አይደለም። እዚህ የሚገኙት አብዛኞቹ እስረኞች ዝቅተኛው 20፣ ከፍተኛው የ1000 ዓመት እስር የተፈረደባቸው ናቸው። ይህን ሲሰሙ ሰብአዊነት፣ ርህራሄና ሐዘኔታ ሊሰማዎት ይችላል። የፈጸሙት ወንጀል ሲነገሩት ግን ሐዘኑ ጠፍቶ ቶሎ ካጠገባቸው መራቅ ያስመኙታል። አብዛኞቹ እስረኞች ከገደሏቸው ሰዎች ብዛት የተነሳ ስንት ሰው እንደገደሉ እንኳን በቁጥር የማያውቁ ናቸው። አስገድዶ የደፈሯቸው ሴቶች፣ አካል ጉዳተኛ ያደረጓቸው ሰላማዊ ዜጎች፣ ጧሪ አልባ ያደረጓቸው አዛውንት፣ ወላጅ አልባ ያደረጓቸው ሕፃናት ቁጥር ስፍር የላቸውም። ኤልሳልቫዶር በመካከለኛው አሜሪካ የምትገኝ የ6 ሚሊዮን ዜጎች መኖሪያ የሆነች ትንሽዬ አገር ናት። ላለፉት 20 ዓመታት በየዓመቱ ከ6000 በላይ ሰላማዊ ዜጎች በግፍ የሚገደሉባት የደም አገር ሆና ነበር። መንግስት የይስሙላ ስልጣን የያዝ እንጂ ሀገሪቱ የምትመራው ባሪዮ 18 እና MS-13 በተባሉ አደገኛ የማፊያ ቡድኖች ስር ነበር። ሀገሪቱ ከመንግስትም በላይ በሚፈሩ
ከነጋዴዎች የዕለት ግብር በሚሰበስቡ፣ ሰላማዊ ሰዎችን በሚያግቱ፣ በሚዘርፉ፣ በሚገድሉ፣ ከምንም በላይ ሕፃናትን ሳይቀር ለጥልቁ መንፈስ በሚገብሩ ሰይጣን አምላኪ ቡድኖች ቁጥጥር ስር ወድቃ ነበር። ነገርየው የተጀመረው እንደ አውሮፓውያን አቆጣጠር በ1980ዎቹ ነበር። ኤልሳልቫዶር ከ1979 እስከ 1992 በእርስ በርስ ጦርነት ምክንያት ለዓመታት ሰላም የራቃት ሀገር ነበረች። በዚህ ምክንያት አብዛኞቹ ዜጎቿ ሀገራቸውን ጥለው ወደ አሜሪካ ተሰደዱ። ዋነኛ መዳረሻቸውም የመላእክቱ ከተማ ሎስ አንጀለስ ሆነች። በሎስ አንጀለስ ግን ሕይወት እጇን ዘርግታ አልተቀበለቻቸውም። በተለይም ወጣት ኤልሳልቫዶራውያን ከነዋሪዎች በሚደርስባቸው መገለል፣ በቋንቋ ችግርና በሥራ እጦት ምክንያት ብቸኝነት ይሰማቸው ነበር። እናም ከያሉበት እየተፈላለጉ አንድ ላይ መሰባሰብ፣ ሙዚቃ ማዳመጥ፣ ተመሳሳይ ያዋዋልና ያለባበስ ስታይል መከተል ጀመሩ። ወጣት ናቸውና ገንዘብ ሲያስፈልጋቸው ቀስ በቀስ አደንዛዥ ዕፅ ማዘዋወር ጀመሩ። ይህ ግን አንድ ችግር ይዞባቸው መጣ። ቀድመው የሎስ አንጀለስን የአደንዛዥ ዕፅ ገበያ የተቆጣጠሩት የተደራጁ የሜክሲኮ ማፊያዎች ኤልሳልቫዶራውያን ወጣቶች ዕፅ እንዳይሸጡ ከለከሏቸው። ይህኔ ወጣቶቹ አንድ መፍትሄ አሰቡ። የሜክሲኮ ማፊያዎችን መገዳደር የሚችል የራሳቸውን የማፊያ ቡድን ማቋቋም። እናም ዕፅ በሚሸጡበት በሎስ አንጀለስ 18ኛው ጎዳና ስም የሚጠራ አዲስ የማፊያ ቡድን መሰረቱ። ቡድኑ አንዳንዴ ማራ 18 አንዳንዴም ባሪዮ 18 በመባል መጠራት ጀመረ። የባሪዮ 18 አባላት እየበዙ ሲመጡ ግን በመካከላቸው አለመስማማቶች መፈጠር ጀመሩ። ይህኔ ከባሪዮ 18 ያፈነገጡ ወጣቶች የራሳቸውን አዲስ የማፊያ ቡድን መሰረቱ። ቡድናቸውን ማራ ሳልቫትሩቻ ወይም MS-13 ሲሉ ሰየሙት። MS-13 በአጭር ጊዜ ውስጥ ሁሉም የማፊያ ቡድን አባላት የሚቀኑበት አስፈሪና ሎስ አንጀለስን በአንድ እግሯ ያቆማት ኃያል የማፊያ ቡድን ሆነ። አባላቱ በዝተው ከሎስ አንጀለስ ወደ ሌሎች የአሜሪካ ግዛቶች መስፋፋት ጀመሩ። ቡድኑ ለአሜሪካ ነዋሪዎች ስጋት መሆን ሲጀምር የአሜሪካ መንግስት አባላቱን እያሳደደ መያዝ ጀመረ። አብዛኞቹ ታሰሩ። የተቀሩት አደገኛ የማፊያ ቡድኑ አባላት ወደ ኤልሳልቫዶር ዲፖርት ተደረጉ። ይህ ሲሆን የአሜሪካ መንግስት ሰዎቹ የማፊያ ቡድን አባላት መሆናቸውን እንኳን ለሳልቫዶር መንግስት አላሳወቀም ነበር። ስለ ሰዎቹ ማንነት ምንም ዕውቀት ያልነበረው የሳልቫዶር መንግስት ማፊያዎቹን ተቀብሎ ከሰላማዊ ዜጎች ጋር ቀላቀላቸው። ይህ ለማፊያ ቡድኑ አባላት መልካም አጋጣሚን ፈጠረላቸው። ያለ ተቆጣጣሪ በመላው አገሪቱ ወጣት አባላትን እየመለመሉ የፈለጉትን ያህል ተስፋፉ። በኤልሳልቫዶር የራሳቸውን ግዛት መሰረቱ። ከሳልቫዶርም አልፈው በአሜሪካ፣ በአውሮፓና በጎረቤት ሀገራት ሳይቀር ቅርንጫፎችን ከፈቱ። ይህም ዓለም አቀፍ የማፊያ ቡድን እንዲሆኑ አስቻላቸው። ኤልሳልቫዶርን በአንድ እግሯ አቆሟት። መንግስትን የሚገዳደር ኃይል ፈጠሩ። መንግስት የማፊያ ቡድኑን አባላት ለማሰር ሲሞክር ማፊያዎቹ የበለጠ አደገኛ እየሆኑ ሄዱ። ለእያንዳንዱ የመንግስት እርምጃ የአጸፋ ምላሽ እየሰጡ አባሎቻቸው በታሰሩ ቁጥር እነሱ በሰላማዊ ዜጎች ላይ የበቀል እርምጃ መውሰድ ጀመሩ። ኤልሳልቫዶር ከመንግስት ቁጥጥር ስር እየወጣች በነበረችበት በዚህ ወቅት ከዋና ከተማዋ ሳን ሳልቫዶር በ12 ኪሎ ሜትር ርቀት ላይ ኑኤቮ ኩስካትላን በምትባል 7000 ነዋሪዎች ብቻ በሚገኙባት ጥንጥዬ የገጠር ከተማ ውስጥ ከፍልስጤም ስደተኛ ቤተሰቦች የተገኘ አንድ የ31 ዓመት ወጣት ከንቲባ ልሁን ምረጡኝ እያለ ቅስቀሳ ያደርግ ነበር። ከተማዋ ጥንጥዬ ተወዳዳሪው ምንም አይነት የፖለቲካ ልምድ የሌለው ወጣት ነበሩና ማንም ጆሮውንም ቀልቡንም አልሰጣቸውም ነበር። ያ ያለ ልምድ ምረጡኝ እያለ ህዝቡን የሚጨቀጭቀው ወጣት በ7 ዓመታት ውስጥ ብቻ የሀገሪቱ ፕሬዝዳንት ይሆናል። ከ1997 ጀምሮ በእርስ በርስ ጦርነትና በአደገኛ የማፊያ ቡድን አባላት የብረት ክንድ ስር ለወደቀችው ኤልሳልቫዶርም መድህን ይሆናል ብሎ የተነበየ ነብይም የጠነቆለ ጠንቋይም አልነበረም። በሀገሪቱ የሆነ እውነታ ግን ይህ ነበር። ያ የ7000 ነዋሪዎች ከንቲባ ለመሆን ይለምን የነበረው ናይብ ቡኬሌ ከ7 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2019 የኤልሳልቫዶር ፕሬዝዳንት ሆኖ ተመረጠ። En toda la historia del mundo, desde que existe la democracia, nunca un proyecto había ganado con la cantidad de votos que hemos ganado este día. ያኔም ቢሆን ማንም ዛሬ ላይ ያደረገውን ሁሉ ያደርገዋል ብሎ ይጠበቅ አልነበረም። የ37 ዓመቱ ወጣት ስልጣን ሲረከብ ኤልሳልቫዶር በየቀኑ 18 ሰዎች
በአመት ከ6000 በላይ ንጹሃን ዜጎች በግፍ የሚገደሉባት የደም ሀገር ነበረች። ከ5 ዓመት በኋላ ዛሬ ላይ ግን ከዩናይትድ ስቴትስ ኦፍ አሜሪካና ከካናዳም ተሽላ በሰሜንና ደቡብ አሜሪካ አህጉራት ሰላማዊዋ ሀገር ሆናለች። ምክንያቱ ደግሞ ወንጀለኞቹ በሙሉ ተለቃቅመው እስር ቤት መግባታቸው ነው። ሰውየው ወደ ስልጣን ከመጣ በ4 ዓመታት ውስጥ ብቻ መንግስትን የሚገዳደር ኃይል የነበራቸው የሳልቫዶር ማፊያዎች ፈራርሰው 75000 የማፊያ ቡድኑ አባላት ከርቸሌ ተወርውረዋል። ናይብ ቡኬሌ የፍልስጤም ዝርያ ካላቸው የኤልሳልቫዶር ስደተኛ ቤተሰቦች የተገኘ ነው። በኤልሳልቫዶር 100,000 የሚገመቱ የፍልስጤም ዝርያ ያላቸው ኤልሳልቫዶራውያን ይገኛሉ። ፍልስጤማውያን ወደ ኤልሳልቫዶር መግባት የጀመሩት ከአንደኛው የዓለም ጦርነት በፊት ነበር። በኤልሳልቫዶር ቱርኮስ በሚል የወል ስም ይጠራሉ። ወደ ኤልሳልቫዶር ሲመጡ በኦቶማን ቱርክ ቁጥጥር ስር ስለነበሩ የተሰጣቸው ስም ነው። ዛሬ ላይ በመላው ሳልቫዶር ቢንቀሳቀሱ ትላልቅ የአገሪቱ ድርጅቶች ባለቤቶችም ሆኑ መሪዎቻቸው የፍልስጤም ሳልቫዶራውያን ናቸው። ከእነዚህ ሰዎች መካከል ደግሞ አርማንዶ ቡኬሌ ይገኙበታል። ልጃቸው ናይብ ቡኬሌ በ18 ዓመቱ የጀመረውን የዩኒቨርሲቲ የሕግ ትምህርቱን አቋርጦ የራሱን የማስታወቂያ ድርጅት መስርቶ መስራት ጀመረ። ቡኬሌ ለማስታወቂያ ድርጅት አዲስ አልነበረም። አባቱ አርማንዶ ቡኬሌ የህዝብ ግንኙነት ድርጅት ነበራቸው። ልጃቸውም በኤልሳልቫዶር ዝነኛ የሆነውን የኤፍኤምኤልኤን ፓርቲ የምርጫ ቅስቀሳ በኮንትራት ወስዶ ይሰራ ነበር። በ2012 ግን ራሱ ፓርቲውን ተቀላቅሎ የትንሽየዋ ኑኤቮ ኩስካትላን ከተማ ከንቲባ ሆነ። በከንቲባነቱ የትንሽየዋን ከተማ መልክ እስከ ወዲያኛው ቀየረው። የሚማሩበት ላልነበራቸው ሕፃናት ትምህርት ቤቶችን፣ መኖሪያ ላልነበራቸው ወላጆቻቸውም ቤቶችን ገነባ። የመማር አቅሙ ኖሯቸው መክፈል የማይችሉ የድሃ ልጆችን ስኮላርሺፕ ሰጥቶ ዩኒቨርሲቲ አስገባቸው። 24 ሰዓት አገልግሎት መስጠት የሚችሉ የመንግስት ክሊኒኮች ተከፈቱ። በቀን ለ3 ሰዓት ብቻ ውሃ ያገኙ የነበሩ የከተማዋ ነዋሪዎች የ24 ሰዓት የውሃ አገልግሎት ተጠቃሚ ሆኑ። ይህ ሁሉ ሲሆን ከንቲባው መንግስት ከሚሰጠው ደሞዝ 5 ሳንቲም ወደ ኪሱ አይከትም ነበር። ደሞዙን ጨምሮ ከበጎ አድራጎት ተቋማት እየለመነ የሚያመጣውን ገንዘብ የከተማዋን ነዋሪዎች ሕይወት ለመለወጥ መሰረተ ልማቶችን ለመገንባት ተጠቀመበት። በዚህም በ3 ዓመታት ውስጥ ብቻ ከትንሽየዋ ከተማ ሕፃናት አንድም ትምህርት ቤት ያልገባ ሕፃን አልነበረም። ከተማዋ ሙሉ በሙሉ ከወንጀል ነፃ ሆነች። ወሬው በዋና ከተማዋ ተሰማ። ሚዲያዎች ስሙን እያነሱ ስኬቱን አወደሱ። የከተማዋ ነዋሪዎችም በወጣቱ ከንቲባ ፍቅር ወደቁ። ይህ ስኬቱ በ2015 የዋና ከተማዋ ሳን ሳልቫዶር ከንቲባ ሆኖ እንዲመረጥ አደረገው። የቡኬሌ ዋና ዓላማ ግን ከንቲባነት አልነበረም። ኤፍኤምኤልኤን ወክሎ በ2019 በሚካሄደው ሀገራዊ ምርጫ ለፕሬዝዳንትነት እንደሚወዳደር አስታወቀ። ሆኖም ለፕሬዝዳንትነት ለመወዳደር በዝግጅት ላይ ያለ ከፓርቲው አስደንጋጭ መርዶ ደረሰው። ወጣቱ ከንቲባ ለፕሬዝዳንትነት መወዳደሩ ቀርቶ ከፓርቲ አባልነት ተባረረ። ድሮም አይወዱትም ነበር። ነባሩን የፖለቲካ ስርዓት የማይከተል ለግል ዝናው የሚሰራ ሲሉ ገምግመው አባረሩት። በኤልሳልቫዶር ደግሞ ከ1989 ጀምሮ ሀገሪቱን የሚመሩ ፖለቲከኞች ወይ ከአሪና ወይ ከኤፍኤምኤልኤን የሚመረጡ ናቸው። የኤፍኤምኤልኤን አባልነቱ ቀረ ማለት ፕሬዝዳንትነቱን ውሃ በላው ማለት ነው። ምርጫው እየተቃረበ ነው። ፈጥኖ የራሱን አዲስ ፓርቲ አቋቁሞ ወደ ምርጫ ቦርድ ሄደ። ምርጫ ቦርድ ግን ፓርቲክን አልመዘገበውም ሲል ባዶ እጁን መለሰው። እናም የቀረው አንድ አማራጭ ብቻ ነበር። በኤልሳልቫዶር ብዙም ተቀባይነት ያልነበረውን ግራንድ አሊያንስ ፎር ናሽናል ዩኒቲ በምህጻረ ቃል ጄኤንኤ እየተባለ የሚጠራውን ፓርቲ ተቀላቅሎ በምርጫ መወዳደር አደረገውም። በምርጫ ፉክክሩ ወቅት ጄኤንኤ ለ30 ዓመታት በምርጫ ቀንቶት የማያውቅ መሆኑ ሳያንስ ያቀረበው ተወዳዳሪም ነባሩ የፖለቲካ ስርዓት ያልገባው ያልበሰለ ወጣት ተደርጎ ተቆጠረ። ነባር ፖለቲከኞች በቴሌቪዥን በሬዲዮና በስብሰባ አዳራሾች የምርጫ ቅስቀሳቸውን ሲያጧጡፉ፣ ወጣቱ ተወዳዳሪ ግን እዛ አልተገኘም። የሱ የቅስቀሳ መድረኮች በነባሩ የፖለቲካ ስርዓት ያልተለመዱ ፌስቡክ እና ትዊተር ነበሩ። ዓለም በለመደው የፖለቲካ መስመር የማይጓዝ ለፕሬዝዳንትነት እንደሚወዳደር ሰው ፕሮቶኮል ጠብቆ ሱፍ አድርጎ በጠባቂዎች ታጅቦ በቴሌቪዥንና በሬዲዮ ክርክሮች ላይ የማይገኝ የሆነ ያልተለመደ አይነት ተወዳዳሪ ነበር። ቡኬሌ ምን ያህል ህዝብ ውስጥ እንደገባ ተፎካካሪዎቹ የገባቸው ግን እጅግ ዘግይቶ ነበር። ምርጫው ተጠናቆ ውጤቱ ይፋ ተደረገ። የምርጫ ቦርድ የውጤት ሰሌዳ እንዲህ የሚል መረጃ ይዞ ወጣ።
የአሪናው ነባር ፖለቲከኛ ሁጎ ማርቲኔዝ 14.1 ከመቶ፣ የኤፍኤምኤልኤን እጩ ካርሎስ ካሌጃ 31.7 ከመቶ፣ የ37 ዓመቱ ናይብ ቡኬሌ ደግሞ 53.1 ከመቶ አመጡ። እናም ተፎካካሪዎቹ የናቁት ወጣት ፕሬዝዳንት ሆኖ ቤተ መንግስት ገባ። In El Salvador, Nayib Bukele has claimed victory in the presidential election, even though no official results have been released. He's been credited with sharply reducing the murder rate. Last year, the murder rate fell to its lowest in 3 decades, but he's faced criticism over human rights violations and the methods used to tackle violent crime. Here's our Latin American correspondent, Will Grant, who's in El Salvador's capital, San Salvador. ሰውየው ሲሰራ እረፍት የለውም። ፍርሃት ብሎ ነገር አልፈጠረበትም። በዚህ ድፍረቱ በ4 ዓመት ውስጥ ብቻ የዓለማችን አደገኛ የማፊያ ቡድን አባላትን አጥፍቶ ሀገሩን ሰላም አደረጋት። ስኬቱ የሀገሩን ዜጎች ፍቅርና ዓለም አቀፍ ክብርንም አጎናጸፈው። ዛሬ ላይ በመላው ዓለም ተበታትነው የሚገኙ ሳልቫዶራውያን በሀገራቸው በተገኘው ሰላም ምክንያት እንደገና ወደ ሀገራቸው መግባት ጀምረዋል። በያዝነው 2024 ዓመተ ምህረት የካቲት ወር ላይ በተደረገ ምርጫ ድጋሚ ተወዳደረው ቡኬሌ 85 ከመቶ ድምጽ በማግኘት ተፎካካሪዎችን ሁሉ ዘርሮ የፕሬዝዳንትነት መንበሩን ለሁለተኛ ጊዜ ማስቀጠል ችሏል። ቡኬሌ የመንገድ፣ የትምህርትና የጤና መሰረተ ልማቶችን በማስፋፋት በአገሪቱ የሚታይ ለውጥ ማስመዝገብ ችሏል። ቱሪስቶች ዝር የማይሉባት የነበረችውን ሳልቫዶር ዛሬ ላይ በመካከለኛው አሜሪካ ከሚገኙ የቱሪስት መዳረሻዎች አንዱ አድርጓታል። በ2021 ቢትኮይንን ሀገር አቀፍ የመገበያ ገንዘብ በማድረግም ኤልሳልቫዶርን በዓለማችን የመጀመሪያው ሀገር እንድትሆን አድርጓታል። ይህ ሁሉ ሲሆን የዓለም የሰብአዊ መብት ተቆርቋሪ ነን የሚሉ ምዕራባውያን በእስረኞች ላይ የሰብአዊ መብት ጥሰት እየተፈጸመ ነው ሲሉ መጮኻቸው አልቀረም። ናይብ ቡኬሌ ግን እንዲህ ሲል በምዕራባውያን ላይ ይሳለቃል። አዎ ወንጀለኞችም ሰብአዊ ፍጡራን ናቸው፣ እናም ሰብአዊ መብት አላቸው። ነገር ግን ሴቶችን አስገድደው ከሚደፍሩ፣ ሕፃናትን ከሚያግቱ፣ ሰላማዊ ዜጎችን ከሚገድሉ ወንጀለኞችና ከሰላማዊው ዜጋ በቅድሚያ የማንን መብት እናስጠብቅ ነው ጥያቄው። እነዚህ ወንጀለኛ ቡድኖች ሀገራችንን ሲያሸብሩ መግለጫ ያወጣ ሀገር የለም። ዜጎቻችን ሲሞቱ ስለ ሰብአዊ መብት ጥሰት ያነሳ መንግስትም ሚዲያም አላየንም። ዛሬ ወሮበሎችን አስረን በሀገራችን ሰላም ስናሰፍን ግን የሰብአዊ መብት ተቆርቋሪ ሆነው መጡ። አታስቡ፣ እኛ ሀገራችንን ከዓለማችን እጅግ አደገኛ ሀገርነት የዓለማችን ሰላማዊዋ ሀገር አድርገናታል። አሁን ስለ ራሳችሁ አስቡ። ምክንያቱም ዛሬ ላይ ከኤልሳልቫዶር በላይ ሰላማዊ ዜጎች የሚገደሉባት ሀገር አሜሪካ ናትና። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።